ወንዶች ከሴቶች በበለጠ የአካል ጥንካሬ ወይም ጉልበተኝነት ይስተዋልባቸዋል። ለጥንካሬያቸውም ተፈጥሮ ትልቁን ቦታ ትወስዳለች። በዚህም ወንዶች ከሴቶች በበለጠ በዚያ ያለ የቴስቴስትሮን መጠን በሰውነታቸው አለ። ይህ ደግሞ ወንዳ ወንድ የምንለውን የፈረጠመ ሰውነት ይቸራቸዋል። ታዲያ ዛሬ ማሳያችሁን ሴቶች እውን እኒህን የሚያገባ ወንድ አለ እስከምትሉ የምትደነቁባቸውን በጥንካሬያቸው፣ በሰውነት ጡንቻቸው እንዲሁም በተፋላሚነታቸው ወደር የሌላቸውን አስገራሚ ሴቶችን እያስቃኟችሁ እስከ ቪዲዮ ፍጻሜ እንቆያለን። ተከተሉኝ። እስረኛ ቲና ኑጉየን። ይህች የምትመለከቷት ሴት የቬትናም ዜግነት ያላት ቲና ኑጉየን የተባለች ቦዲ ቢልደር ስትሆን በምትመለከቱት መልኩ የሰውነት ክፍሏ እጅግ የፈረጠመ ሲሆን ከት አሊያም ሽሬድድ የተባለውን የሰውነት አቋም ተጎናጽፋለች። የሚያስገርመው ነገር ቲና ስፖርቱን የምትሰራው በትርፍ ሰዓቷ ሲሆን የሙሉ ሰዓት ስራዋ የመኖሪያ ቤት ሽያጭ ላይ ሲሆን ከዚያ ውጪ በተለያዩ ቦዲ ቢልዲንግ ውድድሮች ሀገሯን እየወከለች የተለያዩ ክብሮችን እስከ መቀዳጀት ደርሳለች። ቲና በዚህ ሰዓት ራሷን የግል ካምፓኒ ያቋቋመች ሲሆን ስፖርት መስራቷ በቃል የማይታመኑ ዘርፈ ብዙ ጠቀሜታዎችን እንዳስገኙላት እንዲሁም በራስ መተማመኗን እንደጨመረላት ትናገራለች። 9ኛ ናታሊያ ኩዝኔትሶቫ። ራሻዎች በወንዳ ወንድነት የሚታወቁ ማራኪ አቋም ባላቸው ወንዶች የተሞላች እንደሆነች አብዝቶ ይነገርላታል። አሁን የማስተዋወቃቸው እንስት ደግሞ ሴት ሆና በተለምዶ የወንዳ ወንድ አቋም ተብሎ የሚጠራውን ተክለ ሰውነት የተላበሰች ሲሆን በቦዲ ቢልዲንጉና በፓወር ሊፍቲንጉ ትታወቃለች። እንደምትመለከቷት ግዙፍና በጡንቻ የፈረጠመ ሰውነቷ ከተለመዱት የሴት አይነቶች ፈጽሞ ለየት የሚያደርጋት ሲሆን ለብዙ ሴቶች ወደ ስፖርቱ እንዲገቡ ትልቅ አርአያ ሆናለች። ናታሊያ የኢሮፒያን ቤንች ፕረስ እና ዴድሊፍት ሻምፒዮን ናት። እንዲሁም የግሏን ጂም ከፍታ ስፖርት እያሰራች ብዙ ሴት ቦዲ ቢልደሮችን እያፈራች ትገኛለች። 8ኛ ጁሊያ ቪንስ። ይህችን ሴት ቦዲ ቢልደር ምናልባት እንደ ቲክቶክ ባሉ ማህበራዊ ሚዲያ በተደጋጋሚ ተመልክታችኋት ይሆናል። ብዙዎች ከሰውነቷ በበለጠ በውበቷ ይማረኩላታል። ጁሊያ ሩሲያዊ ዜግነት ያላት ስትሆን በአድናቂዎቿ መስል ባርቢ የሚል ቅጥያ ስም ተችሏታል። ይህ ስም የተቸራትም እንደምታውቋት ባርቢ የተሰኘችው አሻንጉሊት በውበቷ በመላው ዓለም የታወቀች ስትሆን አድናቂዎቿ የጁሊያን ውበት ልክ እንደ ባርቢ መስለው ጡንቻ ያላት ወይም ፈርጣማዋ ባርቢ በማለት አሞካሽቷታል። ጁሊያ በስፖርት ቤት ስትገባ ሙሉ ትኩረቷን የምትሰራው ስፖርት ላይ እንደምታደርግ እንዲሁም ማንም ያት ማንም ግድ እንደማይሰጣት ትናገራለች። ታዲያ ይህ ትጋቷ በበርካታ ውድድሮች ላይ እንድትሳተፍና ሽልማቶችን እንድትሰበስብ ምክንያት ሆኗታል። በዚህም በሩሲያ ያለው የጁኒየር ፓወር ሊፍቲንግ እንዲሁም በፓወር ሊፍቲንግ ኮንግረስ 2 ጊዜ የዓለም ሻምፒዮን ለመሆን በቅታለች። 7ኛ አኒታ ፍሮሺክ። የተለያዩ ወንዶችን በየተራ እንደ ቀላል ዕቃ እየተሸከመች ጥንካሬዋን የምታሳየው የጊነስ ሪከርድን በእጇ ያስገባችው ፖላንዳዊቷ አኒታን ተዋወቋት። አኒታ ወደ ስፖርቱ ዓለም ስትገባ ገና ልጅ ብትሆንም የ16 ዓመት ታዳጊ ሳለች ከአቅሟ በላይ ሆኑ ክብደቶችን ታነሳ ነበር። በዚህ የገፋችበት አኒታ በፓወር ሊፍቲንጉ በተደጋጋሚ የፖሊስ ሻምፒዮንሺፕን እስከ ማንሳት ደርሳለች። አኒታ በጭንቅላቷ ብረት ከማጣመም አንስቶ በሴት ሲሰሩ እምብዛም የማይታዩ ነገሮችን አቅልላ ትሰራቸዋለች። በዚህም ሀገሯን ወክላ ከአንድም 2-3 የተወዳደረች ሲሆን የዓለማችን ጠንካራ ሴቶች ውድድር ላይ ተሳትፋ 4 ጊዜ የዓለማችን ጠንካራ ሴት ዋንጫን ማሳካት ችላለች። አኒታ በ2003፣ በ2005፣ በ2006 እንዲሁም በ2008 ይህን ክብር መቀዳጀት የቻለች ሲሆን የጊነስ ሪከርድን ከማንኛቸውም ሴቶች በበለጠ የዓለም ሪከርድን ያሸነፈች ብቸኛዋ ሴት በመሆን የጊነስ ሪከርድን የግሉ አድርጋለች። 6ኛ ሪያ ሪፕላይ። አሁን ደግሞ ወደ ሪስሊንግ አቅንተን በጥንካሬዋ ለበርካቶች ግርምት መፍጠር የቻለችውን አስደናቂዋ ሪሃን እንመልከት። አውስትራሊያዊ ዜግነት ያላት የቀደምት የሪስሊንግ ተመልካቾች የሚያውቋት ሪሃ ገና በወጣትነት ዕድሜዋ ወደ ስፖርቱ ዓለም አቅንታ ከፍተኛ ጥንካሬ ያላቸውን ክብደቶችን ከዕድሜዋ በላይ በሆነ መልኩ እያነሳች ቪዲዮዎችን በማህበራዊ ሚዲያ ታጋራ ነበር። ይህንንም የተመለከቱት የWWE አዘጋጆች እሷን በመጋበዝ የውድድሩ አካል አድርገዋታል። ውድድሩ ልክ እንደ ድራማ ቢሆንም በውድድሩም ሪሃ ከወንዶች ጋር በብዛት በመፋለም
ትላልቅ ተክለ ሰውነት ያላቸውን ወንድ ተፋላሚዎችን ቀለል አድርጋ ስትሸከማቸው በርካታ ታዳሚዎች በጥንካሬዋ ይደነቁ ነበር። ወደ ውድድሩ እንደመጣችም ናይትሜር የተሰኘ ቅጥያ ስም የተቸራት ሲሆን ከንፈሯን እንዲሁም አይኗን ጥቁር ቀለም መቀባት የሷ ልዩ መገለጫ ነበር። ከሪንግ ውጪም አብዛኛው ጊዜዋን በስፖርት ቤት ከባባድ ኪሎችን እየተሸከመች ታሳልፋለች። አምስተኛ ቺንቻ ካድራኒያ ከቻይኖች የሚመዘዝ የዘር ግንድ ያላት ጥንካሬን፣ ፍጥነትን እንዲሁም የማርሻል አርት ጥበብን አሰናስላ በአንድ የምታስኬደው ቺንቻ ካድራኒያን ተዋወቋት። ጠንካራዋ የኒንጃ ሴት ሲሉ በርካቶች ያሞካሿታል። ቺንቻ በማርሻል አርቱ ከልጅነት እስከ እውቅና ጊዜዋ ዘለግ ላሉ ጊዜያት በስፖርቱ የዘለቀች ስትሆን በተለያዩ የሆሊውድ ፊልሞች ላይም እንደ ስታንት ውመን በመሆን ሰርታለች። ቺንቻ በተለያዩ ጊዜያት ፍልሚያን ያደረገች ሲሆን በርካታ ሜዳሊያን የግሉ አድርጋለች። ከስፖርቱ ባለፈም በከባባድ እንቅስቃሴዋ እንዲሁም በከፍተኛ ፍጥነቷ በብዙዎች ዘንድ ትደነቃለች። አራተኛ ቤካ ስዋንሰን በቦዲ ቢልዲንጉ ስፖርትን ሀብላ የጀመረች እንስት ናት። እሷ በቦዲ ቢልዲንጉ እውቅናን በጨበጠችበት ሰሞን በብዛት ሴቶች ሆኑ ወንዶች የሴት ቦዲ ቢልደሮችን የሚቃወሙበት ስፖርቱ ገና ያልተስፋፋበት ጊዜ በመሆኑ ትንሽ ተቸግራ ነበር። እሷም ጆሮ ዳባ ልበስ በማለት በስፖርቱ ገፍታበት በወቅቱ የነበረውን የፓወር ሊፍቲንግ ውድድርን አሸንፋ የዓለም ሪከርድን በእጇ ልታስገባ ችላለች። ቀጥላም ያገኘችውን እውቅና ለማጠናከር ወደ ሬስሊንጉ ገብታ እውቅናዋን ይበልጡኑ አጠናክራለች። ሶስተኛ ኢዮን ውዢን ተዋወቋት። እሷም ልክ እንደ ጁሊያ አድናቂዎቿ ተመስል ባርቢ ይሏታል። ብዙ ጊዜ ቦዲ ቢልደሮች እንደ ሰውነታቸው ቅርጽ ጠንካራ እንዳልሆኑ ቢነገርላቸውም ኢዮን ግን ከነሱ በተለየ መልኩ በጥንካሬዋ ወደር የሌላት ፈርጣማ ሴት ነች። በዚህም በተለያዩ ጉልበትን በሚፈትኑ የስፖርት ዘርፎች ከበርካታ ወንዶች ጋር ተወዳድራ አብዛኛውን በድል የተወጣች ሲሆን ኢዮን ወደ ስፖርቱ ዓለም እንዴት እንደገባች ስትጠየቅ በልጅነቷ እጅግ በጣም ቀጭን እንደነበረችና በሰዎች የሚደርስባትን ትችት ለመቀነስ ወደ ስፖርቱ ዓለም ገብታ በዛው እንደቀረች ትናገራለች። ሁለተኛ ዶና ሞርን እንደምትመለከቷት ሰውነቷ እንደ ሌሎቹ በጡንቻ የተከበበ ባይሆንም መጠነኛ ጡንቻ ያላት እንግሊዛዊ ዜግነት ያላት ጠንካራ ሴት ናት። ዶና በ2016 እና በ2017 በተከታታይ የዓለማችን ጠንካራ ሴቶችን ውድድር አሸንፋለች። ከዚያ በተጨማሪም የአርኖልድ ስትሮንግመን ሻምፒዮን በመባል ትልቅ ክብርን ተቀዳጅታለች። ዶና በስልጠና ወቅት የተለያዩ አቅምን የሚጨርሱ ከፍተኛ ክብደት ያላቸውን ነገሮች አብዝታ ትሰራለች። በዚህም ግዙፍ ጎማ ማንከባለል፣ ከፍተኛ ክብደት ያላቸውን ክብ ድንጋዮችን ተሸክሞ ከነበሩበት ቦታ መስቀል፣ እንዲሁም ድንጋዮችን ተሸክሞ መጓዝ ብሎም ሌሎች ውድድሮችን በተሳካ ሁኔታ በማጠናቀቅ በርካታ ጊዜ ለክብር ታጭታለች። አንደኛ አንድሪያ በዋናነት ወደ ጂምናስቲክ የምታደላ ስትሆን ወደ ስፖርቱ እንድትገባ በፐርሰናል ትሬነርነት የምትሰራው የወላጅ እናቷ ተጽዕኖ አለበት። አንድሪያ ፍላጎትም ሞዴል መሆን ነበር። እንደምታውቁት ለሞዴሊንግ ረጅም ቁመት ያስፈልጋል። እሷ ደግሞ ይህን ማሟላት ባለመቻሏ አቅጣጫዋን ወደ ቦዲ ቢልዲንጉ አዙራለች። በዚህም ከልጅነቷ ጀምሮ ወደ ስፖርቱ ዓለም ገብታ በስፖርቱ ላይ ትኩረት አድርጋ አመጋገቧን እያስተካከለች ይህን መሰል የፈረጠመ ሰውነትን ተጎናጽፋለች። የአንድሪያ ተክለ ሰውነትም ከት የተሰኘው የሰውነት አቋም ውስጥ ይካተታል። ከተመለከታችኋቸው ሴቶች በየትኛዋ ተደነቃችሁ? መልሳችሁን በኮመንት ላይ ጠብቃለሁ።